እንደ ሕፃን ራሳቸውን ዝቅ በማድረግ ለእግዚአብሔር ክብር ካልተገዙ የእነርሱ ዕውቀት ከንቱ ነው ወገኖቼ። ስለሆነም ዛሬ ማንኛውም አውቃለሁ የሚል ሰው በትሕትና ወደ ጌታ በመቅረብ በእግዚአብሔር ሊያምን ይገባል። ጌታ ኢየሱስ ሕፃናትን በክንዱ ተሸክሞ እጁንም ጭኖ ባረካቸው ይላል። ከአሁን በፊት እነዚህን ሕፃናት እንጂ ሌላ ማንንም በክንዱ እንደ ተሸከመ አልተጻፈም። እዚህ ላይ አስተውሉ። እስካሁን በተማርነው ትምህርት ውስጥ ጌታ ኢየሱስ እነዚህን ሕፃናት እንጂ ሌላ ማንንም በክንዱ አልተሸከመም። ይህንንም አላነበብንም። የተቀበላቸውን ሕፃናትን ወደ ደረቱ አስጠግቶ አቀፋቸው፣ ፍቅሩንም ገለጸላቸው፣ ባረካቸውም። ስለዚህ ወገኖቼ እርሱ የተቀበላቸውና የባረካቸው ሕፃናት በሕፃንነታቸው ቢሞቱ እንኳን በቀጥታ ወደ እርሱ እንደሚሄዱ እኔ አበበ አምናለሁ።